ሰላም እንዴት ናችሁ? በዛሬው ዕለት የድምጽ መዘጋት ወይም ደግሞ በእንግሊዘኛ አጠራሩ ሳይለንት ሳውንድ ወይም ደግሞ አይ ሎስት ማይ ቮይስ ድምጻችሁን ስታጡት ወይም ደግሞ ቮይሳችሁን ስታጡት የምትጠቀሙበት መፍትሄ ነው ይዤላችሁ የመጣው። ብዙ ጊዜ በማንጎራጎር ወይም ደግሞ በመዝፈን ጉሮሮአችን የመከርከርና ድምጻችን የመዘጋት ነገር ሲኖር የዝንጅብል ሻይ ወሳኝ መፍትሄ ነው ማለት ነው። ስለዚህ የዝንጅብል ሻይ ዝንጅብሉን ከፈቀፈቅን በኋላ ውሃ እናፈላለን። ውሃ ከፈላ በኋላ የዝንጅብሉን ፍቅፋቂ መጠኑን እንደ አቅማችን ስለሆነ በአውራ ጣታችን ልክ መገመት እንችላለን ማለት ነው። የአውራ ጣታችን የላይኛው የአሻራ ክፍል እሱን የምታክል ዝንጅብል ከፈቀፈቅን በኋላ ያን ዝንጅብል በሻይ ብርጭቆ ውስጥ በማድረግ የፈላውን ውሃ እንጨምርበታለን ማለት ነው። ስለዚህ ያን የፈላ ውሃ ከጨመራችሁ በኋላ ዝንጅብሉ ተዋህዶ እስኪቀዘቅዝላችሁ 5 ያህል ደቂቃ ወይም ከዛ በላይ የሚያስፈልገው ከሆነ የሚያስፈልገውን ያህል ደቂቃ ከወሰዳችሁ በኋላ እሱን ብትጠጡት ጉሮሮአችሁን የሚከራከራችሁ ድምጻችሁን የዘጋው ነገር ወዲያው የሚከፍትላችሁ ስለሆነ ተጠቀሙበት። ይሄ በቤታችሁ በቀላሉ የምትጠቀሙበት መፍትሄ ስለሆነ ተጠቀሙበት እላለሁ። ለዘፋኞች እንዲሁም ደግሞ በገጠር አካባቢ ለሚያንጎራጉሩ እንዲሁም በአካባቢ በሽታ ምክንያት ጉሮሮአችሁ ለተዘጋ ይሄን ብትጠቀሙ ከፍተኛ መፍትሄ ነው ማለት ነው የሚሰጣችሁ። ስለዚህ ቻናሉን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ለሚያስፈልገው ሰው ሼር አድርጉ። በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።